ሰላም እንዴት ናችሁ? ቤኮ ነኝ። ዛሬ አዲስ የዴስ ቲቪ አሰራር አብረን እናያለን። ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። እዚህ ቻናል ላይ ሴኩሪቲ ካሜራ አገጣጠም፣ ሙሉ የዲሽ ኢንስታሌሽን፣ የሆቴል ዝርጋታ፣ አርኤፍ መልቲ ስዊች አጠቃቀም ሁሉንም አብረን እናያለን። ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። እንደውም ደግሞ ይሄን ቪዲዮ ላይክ ማድረግ እንዳትረሱ። ዛሬ የዴስ ቲቪ አገጣጠም አብረን እናያለን። በመጀመሪያ ዲሽ ስንሰራ የኛ አቋቋም ወሳኝ ነው። ቶሎ እንዲመጣልን እንዳያቆየን ከፈለገን የኛ አቋቋም ወሳኝ ነው። ስለዚህ እኛ መቆም ያለብን የቱ ጋ ነው? ከኋላ ነው። ከዲሹ ከኋላ እንቆማለን። ከዛን ፋይንደራችን ላይ ፍሪኩዌንሲ 12 4 45 ፖላራይዜሽን ሆሪዞንታል ሲምቦል ሬት 27500 ብለን እንሞላለን። ከዛን ከዲሹ ከኋላ ያለውን አራቱን ብሎን ዲሹን ለማዞር እንዲመቸን ላላ ነው አድርገን ትንሽ ነው የምንፈታው። በደንብ ሳንፈታ ትንሽ ብቻ እንፈታለን። እንደዚሁም በቀኝና በግራ በኩል 10 ቁጥር ብሎን ሁለት አለ። እሱንም እንደዛው ትንሽ እንፈታለን። ከዛን ዴስ ቲቪ ስንሰራ ኤልኤንቢ ዳይሬክሽን ምንድነው የምናደርገው? ወደ ታች ነው። ኤልኤንቢ ወደ ታች መሆን አለበት። ከዛን ዲሹን ፋይንደራችን እያየን ከኤንኤስኤስ ወደ ቀኝ ናይል ሳት ጋር ሳደርስ ትንሽ ወደ ቀኝ ናይልና ኤንኤስኤስ እና ናይል ሳት መሃል ላይ እንፈልጋለን ማለት ነው። ወደ ላይ ትንሽ ከፍ አድርገን እንፈልጋለን። ከዛ እንደሚታዩት በቀላሉ ኳሊቲ ይመጣል ማለት ነው። ብዙም አያስቸግርም። እንደሚታዩት ኳሊቲ 71 መጥቶልኛል። ከዛ ዴስ ቲቪ መሆኑን አለመሆኑን ለማረጋገጥ ደግሞ ፍሪኩዌንሲ 12399 ሆሪዞንታል 27500 ሞልተን ቼክ እናደርጋለን። እሱም እንደምታዩት 60 ምናምን መጥቶልኛል ማለት ነው። ከዛ ኤልኤንቢ ያዞረን ኳሊቲ እንጨምራለን። እሱን ከጨረሰን በኋላ ብሎኖቹን ማጠባበቅ ነው። በቀኝና በግራ በኩል ያለውን አራቱንም ብሎን ጠበቅ እናደርጋለን። ከኋላ ያለውንም አራቱንም ብሎን በደንብ እናስራለን። ከዛን ከጣራ ወርደን ቤት ውስጥ እንገባለን ማለት። ቤት ውስጥ ገብታችሁ ያው ሰርች ማድረግ በጣም ቀላል ነው። ሰርች አርጋችሁ አፕዴት አርጋችሁ ከጨረሳችሁት በኋላ 100 ቁጥር ብቻ ነው የሚከፍተው። እንደዚህ ነው የሚያሳየው። ስለዚህ አልተመዘገበም ማለት ነው። አዲስ ዲኮደር ስለሆነ ለመመዝገብ ግዴታ ዴስ ቲቪ ጋር መደወል አይጠበቅባችሁም። በማይ ዴስ ቲቪ አፕሊኬሽን ወይም ደግሞ ቴሌግራም ቦት ተጠቅመን መዝግበን መክፈት እንችላለን ማለት ነው። ለምሳሌ እኔ ቴሌግራም ቦት ተጠቅሜ ላሳያችሁ። ቴሌግራም ላይ ገብተን ማይ ዴስ ቲቪ ኢትዮጵያ ብለን ሰርች ብናደርገው ይሄኛው ቦት ይመጣል። ከዛ አክቲቭ ኒው ዴስ ቲቪ የሚለውን አንድ ጊዜ እነካለን። ከዛን ስማርት ካርድ ነምበር አስገቡላል። የዲኮደሩን ቁጥር እናስገባለን። ከዛ ስልክ ቁጥር ይጠይቃል። የባለቤቱን ስልክ ቁጥር እናስገባለን። ስልክ ቁጥር ካስገባን በኋላ ኦቲፒ ዴስ ቲቪዎች ወደ ስልክ ቁጥሩ 4 ዲጂት ቁጥር ይልካሉ። እሱን እናስገባለን። ከዛም ፈርስት ኔም ይጠይቃል። የመጀመሪያ ስም እኔ ለምሳሌ የልጁ ስም ሚሊዮን ስለሆነ ሚሊዮን ብዬ ጽፋለሁ። ከዛ ዩዘር ኔም ይላል። ዩዘር ኔም የአባት ስም ነው። የአባት ስም እናስገባለን። ከዛን ሰሌክት ዩር ሪጅን ይላል። እኔ ያለሁበት ክልል ኦሮሚያ ክልል ስለሆነ ኦሮሚያ ደግሞ 10 ቁጥር ላይ ስለሆነ 10 ቁጥር አስገባለሁ። ኢንተር ዘ ፈርስት ሌተር ኦፍ ዩር ዞን ይላል። ለምሳሌ ጅማ ከሆነ GIM፣ እኔ ለምሳሌ አዳማ ስለሆንኩ ADA ብዬ አስገባለሁ። ከዛ ራሱ አዳማ ብሎ ያመጣልኛል። አዳማ የሚለውን አንድ ጊዜ ነካለሁ። ከዛ አሁንም ድጋሚ ይጠይቀኛል። አሁንም ADA ብዬ አስገባለሁ። አዳማ ብሎ ያመጣልኛል። አዳማ የሚለውን ነካለሁ። ከዛ አሁን መዝግበን ጨርሰናል ማለት ነው። መዝግበን ጨርሰናል ግን አሁንም አይከፍትም። ምክንያቱም ወደ E16 መቀየር አለብን ማለት ነው። ስለዚህ ምንድነው የምናደርገው? ስኪፕ ፕሮሰስ ዴ የሚለውን ነክተን ባክ ቱ ሜን ሜኑ የሚለውን እነካለን። ሳይን ኢን የሚለውን እነካለን። ከዛን ስማርት ካርድ ቁጥር ይጠይቃል። የዲኮደሩን ቁጥር እናስገባለን። ከዛን ስልክ ቁጥር ይጠይቃል። የቀድም የተመዘገበበትን ስልክ ቁጥር ይጠይቃል። እሱን ስልክ ቁጥር እናስገባለን። ከዛን እንደዚህ ያመጣልናል ማለት ነው። እንደምታዩት አሁን ለምሳሌ ቼክ ዩር ባላንስ ይላል። ባላንስ ማየት ከፈለገን እዛ ውስጥ እንገባለን። ባላንሱን አይተን ባላንስ ከሌለ ባላንስ እንሞላለን። ከዛ አሁን እኛ የምንፈልገው ምንድነው? ወደ E16 ለመቀየር ስለሆነ ፊክስድ ኤረር ኦን ዲኮደር የሚለውን እነካለን። ከዛ ስማርት ካርድ ቁጥሩን ያመጣልናል። ከዛ እሱን እነካለን። ከዛ እንደዚህ ይመጣል። E16 E30 E32 ብሎ ይመጣል። የኛ ሀገር E16 ስለሆነ E16 የሚለውን እነካለን። ከዛ ከአንድ 10 ሰከንድ በኋላ ቲቪው ይከፍታል ማለት ነው። ሙሉ በሙሉ መስራት ይጀምራል። እንደዚህ በቀላሉ ማሙላት ትችላላችሁ። ዴስ ቲቪዎች ጋር መደወል አይጠበቅባችሁም። ማይ ዴስ ቲቪ አፕሊኬሽን ተጠቅማችሁ ወይም ደግሞ ቴሌግራም ቦት ተጠቅማችሁ እንደዚህ በቀላሉ መክፈት ትችላላችሁ። ለዚህ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይሄን ቪዲዮ ደግሞ ላይክ ያላደረጋችሁ ላይክ ማድረግ እንዳትረሱ። ቀጣይ ደግሞ በሌላ ሳተላይት አሰራር እንገናኛለን። መጫች